ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? እኔ ያለ ፈጣሪ ይመስገን። እንዴት ናችሁ? ሰላም ናችሁ? ዛሬ የሆነ ነገር ላሳያችሁ ነው። እሱስ ምንድን ነው? አንዳንድ ልጆች የሆነ ችግር ሲገጥማቸው ሎኬሽን ላክልኝ፣ የት ነው ያለሽው? የት ቦታ ነው ያለሽው? ቶሎ በይ ቢባሉ እኔ ሎኬሽን መላክ አችልበትም የሚሉት አሉና ስለዚህ ማለት ነው እንዴት ዛሬ ሎኬሽን መላክ እንዴት እንደምንችል አሳያቸዋለሁ ማለት ነውና መጀመሪያ ወደ ስልካችን ከመግባታችን በፊት የስልካችን ስክሪን እንደዚህ ወደ ሳችን ሳብና ይሄንን ሎኬሽን እናበራለን ማለት ነው። አሁን እኔ አብርቼ ነበረ ላጠፋና ላሳያችሁ። ይኸውልህ ሲበራና ሲጠፋ ይውት ከዋይፊ ውጪ ሌላውን ከዚህ ውጪ ሰማያዊ ሆኖ ያለው ሶስት ነገር ነው። አሁን እኔ ስነካ አራተኛ ሎኬሽን ይውት ይኸው አብርቻለሁ ማለት ነው። መጀመሪያ ይሄንን ነው እንደዚህ የምታበሩት። ይሄ ሎኬሽን የሚለውን ፈልጋችሁ ማለት ነው እሱን ታበራላችሁ። እሱን ካበራችሁ በኋላ ወደ ኋላ ተመለሱና ወደ ዋትስአፕ እንሂድ። እስቲ ዋትስአፕም ቴሌግራምም ይቻላል፣ ኢሞም ይቻላል ለነገራችን በአሁኑ ሰዓት ማለት ነው። እስቲ እዚህ ጋ አንድ ሰው ላይ ልግባ። ወደ መላክ የፈለኩት ሰው መላክ ለምትፈልጉ ሰው ቦታ ትገባላችሁ። ከዛ በኋላ እዚህ ጋ ትመጣላችሁ። እቺ ነገር ትነካላችሁ። ከዛ እዚህ ላይ ማንበብ ማትችሉ እንኳን ማለት ነው ቆጥራችሁ ስንተኛ ላይ ነው ምነካ ብላችሁ ይሁት በደንብ የተለያዩ ከለር ያላቸው እቺኛው ላይ ነው የምትልኩት እናንተ ሎኬሽን የሚለው ላይ እቺኛው ላይ ትነካላችሁ። ከዛ የውጭ በር ወደ ውጭ በር ዞራችሁ ነው የምትልኩት። ምክንያቱም እንደተቀመጣችሁ ዝም ብላችሁ ያን ሰው ጋር መላክ ሳይሆን ወደ ተቀመጣችሁት ወደ በሪ ወደ ውጭ በር ማለት ነው። የውጭ በር ቁጥር አለ አይደለ? ቁጥር ስላለ የቤቱ ቁጥር ምናምን እንድታይ ቀጥታ የበሩን ፊት ለፊት የትልቁን ቤት ወደዛ ወደ ውጭ በር ዞራችሁ ነው የምትልኩት። ቤት ውስጥ ሆናችሁ ማለት ነው። የውጭ በር ወዳለ አቅጣጫ ስልካችሁን ታዞሩና ተነካላችሁ ማለት ነው። የትኛው ላይ ነው የምትለኩት? አሁን ሁለተኛ ላይ። ይሄኛው ላይ ከሆነ ሼር ሊፍ ነው የሚለው ኦንላይን ማለት ነውና ይሄ ኦንላይን በመኪና በምናምን የሚመጡት አሁን ለምሳሌ ሰው ቤት ማሄድ ስትፈልጉ ምናምን የምትጠቀሙት ነው። ይሄም ይሰራል፣ ግን ከዚህ ይልቅ ይሄ ሊፍ ላይ ነው ሼር ማድረግ የሚቻለው። ሊፍ ላይ ገባችኋል መቼም ስትሄዱ እየሄዳችሁ ምናምን ለዛ ለሰው ማሳያት ወይ ደግሞ የሆነ ነገር ብቻ ይሄን አይደለም እናንተ ባጭሩ ይሄን ነው የምትጠቀሙት። ሁለተኛ ላይ ያለውን መንካት ማለት ነው። ይኸው አሁን ወደዛኛ ሰው ሄደ ማለት ነው። እኔ ግን አሁን ለእናንተ ለማሳየት ብዬ ያጎቴ ጋር ላኩት። ኢትዮጵያ አይሄድም ከዱባይ መቼም ሎኬሽን ቢሄድም ያውን እንግዲህ ያል ብቻ እንደዛ ነው ማለት ነው። እኔ ለእናንተ ለማሳየት ብዬ ነው። እንደዚህ ነው ሎኬሽን የሚላከው። ቴሌግራም ላይም እንደዛ እዚች ቦታ ነው የምትገቡት እላችኋለሁ። ከዛ በኋላ የቤቱ ቦታ ወይ ደግሞ ያ ሰው ያለበት ቦታ እዚች ላይ ነው ናክታችሁ የምታዩት። ይኸው ቀይዋ ነገር ላይ ነው ቤቱ ያለበት ቦታ ማለት ነው። ነካ ታረጉና እንዲህ ያው ከነ ቤቱ ቁጥር ከነ ምናምኑ ያመጣላችኋል ማለት ነው። ያችሁታውን የውጭ ላይ ያለው ቁጥር በቃ ያለበት አካባቢ ያመጣላችኋል ማለት ነው። እየፈለገ ነው እንደዚህ ነው የምታዩት ማለት ነውና የክፈትና ላሳያችሁ። የተሽከረከረ ነው እንዴ ወይፊ ይሄው ከፍቶልኛል ማለት ነው። አሁን ከቅድም ቀይ ሆኖ አይደለም ስታይ የነበረው የቤቱ ቦታ፣ አሁን ደግሞ ይሄው ሰማይ ናት ነው። ሰማይ ነገር እናንተ እዛ ስትነቁት በቀይ ያሳያቸዋል ማለት ነው። ድሮ የምታረጉት ያንን ቦታ እንዲሳብ አድርጋችሁ
ቦታውን የቤቱን ቦታ አቅጣጫው ማወቅ ትችላላችሁ ማለት ነው። የምትሄዱትም ያው የምትሄዱም ታውቃላችሁ። ግን እኔ አሁን ስለመሄዱ አይደለም ሎኬሽን አላላክ ነው ለማትችሉ ልጆች ማለት ነው። እና ወሬ ያበዛውባችሁ በጣም ይቅርታ። ይሄን ይመስላል የዛሬው ቪዲዮአችን። ይመቻችሁ።